አንዳንዴ ካሜራዎች ልናስረዳቸው የሚከብዱ ነገሮችን ይዘው እናገኛቸዋለን። በዚህ ቪዲዮ መናፍስ ናቸው ተብለው የተደመደመላቸው በካሜራ የተያዙ ቪዲዮዎችን የምናይ ይሆናል። ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በዚህ ቪዲዮ ላይ አራት ጓደኛሞች በቪዲዮ ኮል ስለ ቅርጫት ኳስ ሞቅ ያለ ክርክር ይዘዋል። በመጀመሪያው ሁሉም ነገር መደበኛ ነበር። ነገር ግን ከደቂቃዎች በኋላ ክሪስ ስክሪን ላይ ለማመን የሚከብድ ነገር ይታያል። ይህም ሁሉንም ያስደነግጣቸዋል። ተመልከቱ። I say you just build off of those people. Was that a ghost? I just personally. Oh, yo, Junebug, chill out. Yo, that wasn't even a person. Junebug, chill out. I ain't got time for this. Yo, did we catch a ghost on stream? Bro, stop. No, stop it. Stop Junebug, it. chill out. I'm alone. Hey, I didn't see it. I didn't see anything, man. I was looking at it. Turn on the lights. Stop playing, bro. I'm looking at it right now. ቪዲዮውን በስሎ ሞሽን ስናየው ከክሪስ ጀርባ ጥላ መሳይ ነገር ያልፋል። ይህም ሁሉም እያወሩ የነበሩትን ነገር እንዲረሱና ስለዛ ነገር እንዲጠይቁ አድርጓቸዋል። ምን ይሁን ከክሪስ ጀርባ ያለፈው? እስከ ዛሬ አይታወቅም። ጄይ በአንድ ቀን አሻንጉሊት ሊገዛ ወደ ሱቅ ያመራል። ከመቅስፈትም ከእይታ ደብቅ ያለች አሻንጉሊት አይኑ ውስጥ ገባና ይገዛታል። በመቀጠልም መደርደሪያው ላይ ሰቅሏት ልጁን በማጫወት ላይ ያለ አሻንጉሊቱ አቅጣጫ ድምጽ ይሰማና ስልኩን አውጥቶ ሲቀርጽ ማይታመን ነገር ይይዛል። ተመልከቱ። የሆስፒታሉን ሙሉ ፍሎር አጣርቶ ምንም ታማሚ እንደሌለ ያወቀው ነርስ አረፍ በማለት ስልኩን እየነካ ይገኛል። በድንገት ግን አንድ ታካሚ ሽንት ቤት የት አቅጣጫ እንደሆነ ትጠይቀዋለች። እሱም በመቀጠል ይጠቁማታል። ማንም እንደሌለ የሚያውቀው የነርስ ከየት እንደመጣች ግራ ይገባውና የደህንነት ካሜራ ክፍል ገብቶ ቪዲዮን ሲመለከት በንግግሩ ሰዓት ማንም እንዳልነበር ያስተውላል። ተመልከቱ። ኒክ የታመመች አያቱን እያስታመመ በነበረበት ምሽት ይህን ይመለከታል። በሰዓቱ ቤት ውስጥ እሱና አያቱ ነበር የሚኖሩት። በድንገት አያቱ ከእንቅልፏ ተነስታ ደርቃ በቆመችበት አቅጣጫ እያየ ውሻው ድምፅ ማውጣት ይጀምራል። ከመቅስፈትም ማስጃ ማሽኑ በራሱ ይበራና መንቀሳቀስ ይቀጥላል።
ፍሪጁ ላይም የመልአክ ቅርጽ ብለው የሚያምኑት ቁስ ይወድቃል። ይህ ለኒክ የመጨረሻው ሆኖ አልቀረም። በሌላኛው ቀንም ከተመሳሳይ አቅጣጫ ይህ ማሽን በራሱ ነገሮችን ማድረግ ቀጥሏል። After last night, I'm definitely not leaving these lights on. But I was watching my show, and there's nothing there. Whoa. Whoa. Yo. Oh, that's cool. Jesus! አርብ ማታ 2014 የአንድ ልብስ መሸጫ ሱቅ የደህንነት ካሜራ አንድ ሰው ልብስ ለማውረድ ሲሞክር ይቀርጸዋል። ነገር ግን ካሜራው እሱም ብቻ አልነበረም የያዘው። የዚህ ነገር ምንነት ብዙ ሰዎችን ጥያቄ ውስጥ ከቷቸዋል። የእናንተን ሐሳብ ከታች በኮሜንት አስቀምጡልን። ሐሙስ አመሻሽ ላይ እናትና ልጅ አንድ ሰው አስፈርቷቸው በፍጥነት ወደ ቤታቸው ይገባሉ። በምስሉ ላይ ሰውየው ከተለምዶ ሰው ባህሪ ለየት ያሉ ነገሮችን ሲያሳይ ይስተዋላል። This is the last time I'm going to tell you. Get out front of my door right now. The police on the way. Go! ቺናት እንደዚህ ወጥ ያሉ ክስተቶች ስትቀርጽ ግን የመጀመሪያው አይደለም። ሰውየው ባለበት ቪዲዮ ላይ ከኋላ ያለው በር ተከፍቶ ሲዘጋ ይስተዋላል። እናትየው
አስከትላ 3 ዓመት በዚህ ፎቅ ቆይቷ ይህ በር ተከፍቶ አይታ እንደማታውቅ ተናግራለች። የዚህ ሁኔታ ስላላማራት የፎቁን ጥበቃ አስመጥታ በሩን ታስከፍታለች። ነገር ግን ውስጡ ያየችው ነገር ከአይምሮ በላይ ይሆንባታል። በክፍሉ ውስጥ የልጇን ጫማ ጨምሮ ብዙ ጫማዎችና የእባብ ቆዳ ይታያል። ነገሩ ያስደነገጣች እቺ ሴት ማን ጫማዋን እንደሚወስድ ለማጣራት ካሜራ ገጥማ የልጇን ጫማ ውጪ በሯ ላይ ታስቀምጣለች። ነገር ግን ከዛ በኋላ ያየችው ነገር ፍጹም ሲረብሻት ይኖራል። ካሊፎርኒያ ውስጥ የሚኖሩ ጥንዶች ከኮንሰርት ቆይታቸው በኋላ ብዙ አደጋ በደረሰበት መንገድ ላይ እየተመለሱ ይገኛሉ። ነገር ግን ከመቅስፈት አንድ ሰው መሳይ ነገር በመንገዳቸው ይመጣል። ተመልከቱ። አብዛኞቹም ይህ ሰው መሳይ ነገር በዚህ አደጋ በሚበዛበት መንገድ ላይ የሞተ አንድ ሰው ነው ብለው ደምድመዋል። የእናንተን ሐሳብ ከታች በኮሜንት አስቀምጡልን። አንድ እናት ልጇን በዝግ አልጋዋ ላይ በማስቀመጥ የዕለት ስራዋን ለመስራት ትሄዳለች። ከደቂቃዎች በኋላም የልጇ መጫወቻዎች ወደ አልጋው አቅጣጫ በማይታይ ነገር መወርወር ይጀምራሉ። ሴቲቱም ይህ መንፈስ በቅርቡ የሞተችው የእናቷ መንፈስ እንደሆነና ልጇን እየጠበቀችላት እንደሆነ በመናገር ይበልጥ ክስተቱን አስፈሪ አድርገዋለች።
እንድናሳይላችሁ የምትፈልጉት እንደዚህ አይነት ተመሳሳይ ቪዲዮዎች ካሏችሁ በቴሌግራም ገጻችን ላኩልን። ለዛሬ የነበሩን ቪዲዮዎች እነዚህ ናቸው። በቀጣይ ቪዲዮ እስክንገናኝ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ በሰላም ጠብቁን።